Garagama lensi bala rase Nafi kotu ya wabo Yada kanke kalbi ko nararase Wayade wayadu Pada garada male Jajabatu dirako Amma tola yotole Garagama lensi bala rase Nafi kotu ya wabo Yada kanke kalbi ko nararase Wayade wayadu Pada garada male Jajabatu Buya rachae Ifatilla kufatu Nunya terafene Nui abiti kutu Tuwareka mepenubo Fatekesa Kufe kufu Kanukap tapatu Akasafal madu Kufe Madinafu Kanukap tapatu Akasafal madu Galatoma Enyo kana kaketi bana mafado Arsa ketin toje elubos maflado Dobim kano kuki jalal likino fato Masitwa kada galata ulman bra kabda Arge kone pitroka ዜናው ጋር ደጀኔ ቦታማ ነኝ ግራሚ አዋርድ ታዋቂውን የኦሮሞ አርቲስት ሃጫሉ ሁንዴሳን በዘከረ ፕሮግራሙ አስታወሰው አርቲስት ሃጫሉ ሁንዴሳ በግራሚ አዋርድ እየተዘከረ የመጀመሪያው የሀገሪቷ አርቲስት ሆኗል ግራሚ አዋርድ በየዓመቱ በአሜሪካ የሚደረግና በሙዚቃ ኢንዱስትሪ ትልቅ አስተዋጽኦ ላበረከቱ ሙያተኞች የሚሰጥ ቁጥር አንድ የሙዚቃው ዓለም የእውቅና ሽልማት ዝግጅት ነው ተብሏል ዝግጅቱ ዘንድሮ ለ63ኛ ጊዜ የተደረገ መሆኑን ተዘግቧል ፕሮግራሙ አርቲስት ሃጫሉ ሁንዴሳን ጨምሮ ዓለም በ2020 ዓመተ ምህረት ያጣቻቸውን ሙያተኞች በዝክረ ፕሮግራሙ አስታውሳለች እውቋ ቀንቃኝ ኬኒ ሮጀርስም ከተወሰኑት መካከል አንዱ መሆኑ ታውቋል የዝክሩ ዋና ዓላማ ሙዚቀኞች ለማህበረሰቡና ለባህላችን ላደረጉት አስተዋጽኦ ክብር ለመግለጽ ነው ተብሏል ታዋቂው አርቲስትና የሰብአዊ መብት ተከራካሪው አርቲስት ሃጫሉ ሁንዴሳ በጥይት ተመቶ በፍንፍኔ ከተማ መሰዋቱ የሚታወስ ነው እንግዲህ አድማጮቻችን ይህንን የግራሚን አዋርድ በተመለከተም አርቲስት ያደሳ ቦጃ ከኔ ጋር ይገኛል በዚህ ላይ አጠር ያለ አስተያየት ይሰጣናል ያደሳ ጤና ይስጥልን ደጀኔ አመሰግናለሁ እንግዲህ እንደምታውቀው ታዋቂው አርቲስትና የሰብአዊ መብት ተከራካሪ ሃጫሉ ሁንዴሳ በዚህ የግራሚ አዋርድ ላይ ተዘክሯል አስታውሰውታል ምን ተሰማ ምን አስተያየት አለ እዚህ ላይ አረንዶ ታቂ ሆነ አላቅም ግን የግራሚ ሜምበር አባል ነኝ እና በየዓመቱ በተቻለ መጠን እየሄድኩኝ እገኛለሁ ዛ ፕሮግራም ላይ የዛሬ ዓመት እዛ ነበር ከዛሬ ዓመት ፊት ኒውዮርክ ላይ ነበር የዛሬው ሳምንቱ ላይ አልነበርኩት በኮቪድ ምክንያት ነውና በጣም ነው ያዘንኩት ምክንያቱም በጣም ትልቅ ቀን ስለሆነ እንደ ኦሮሞነቴ እንደ ሃጫሉ በመወደድ አንፃር ምን ያህል ቦታ እንዳለው ስለማቅ ይሄ ብኖር ደስ ይለኝ ነበር እና ለጠየቀኝ ጥያቄ ይሄ በእውነቱ በዓለም አቀፍ ማንንም ከግራሚ በላይ የሚሆን የለም የሙዚቃ መድረሻ ጥጉ ግራሚ ነው ዛ ግራሚ ላይ ይሄ ወጣት መታወሱ የሚያሳየው ምን ያህል በፓወርፉል የሆነ ኮንትሪቢዩሽን እንዳደረገ ምን ያህል አስተዋጽኦ እንዳደረገ ነው የሚያሳየው ብዙ ጊዜ የግራሚ አዋርድ የሚያስታውሳቸው ሰዎች ሜምበሮች የነበሩትና በሚታወቁ ቢሆንም ኢቭን ሜምበር እንኳን ሳይሆን በዓለም ደረጃ ምን ያህል የሱ ህይወትና የሱ ታሪክ የሱ ስራ